ወይን ይባላል። አዩ ይባላል። የመቀሌ ልጅ የመቀለ እኔ ደግሞ የታጅራ ልጅ ነኝ። አውቃለሁ ማለት ለሩታ የምታደርገው ነገር ለሩታ ብለህ ከሰዎች ጋር የምትጣላው ነገር በጣም ትክክለኛ ሀቅ ነገር ነው ያዝከው አንተ ገባህ። ግን አንዳንድ ነገሮች ደግሞ በንግግር ቢፈቱም ያው አይታችኋል። ካሜራማን አሳይልኝ ጉዷን ከኔ ጋር እንደምጫማ ጋር መጣችን። ምን አስበህ ነው? አይ አንቺ ራስሽ ምን አስበሽ ነው? ስለዚህ ሁሉንም ነገር ላውራሽ አሁን ስልሽ ያ ደስ ይለኛል። ጊዜ አልሰጠሽኝ አይነት ስሜት ነው ይሰማኛል። ምን አይነት ጊዜ? ጓደኛ ስልሽ እኔ አሁን ሴት ጓደኛ ብዙ የለኝም እና እንዳንቺ ደግሞ እንደዚህ ያወራሁት ያለው ሰው እና እንደ ሳይሽም እችኮረም ግራ እየገባኝ ነው። አራዩ ምን ሆናል እያልኩኝ ነው። በጣም እየተዘጋገብኩኝ ነው። ሰላም ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደምትሆኑ ሰላም እንድትሆኑ ምኞቴ ነው ፋሚሊ። ዛሬ ለየት ያለ ባለ መልክ ነው የመጣሁት። እንደምታዩ በአማርኛ ነው የመጣሁትና ያው ናሽናል ለማድረግ እየሞከርኩ ነው። በአማርኛ እንመጣለን ከእንግዲህ። ዛሬ ለየት ባለ መልክ ነው የመጣሁት እና አሁን ወደ ውጭ ሀገር ለመሄድ እያሰብኩ ነውና ፋሚሊ የሆነ ሰው አገኛለሁ። በሶሻል ሚዲያ በጣም እናወራ ነበር። ከአሁን በአካል እንድንገናኝ ነው የተቀጣጠርነውና እሱን አገኘዋለሁ። አማርኛዬ ደግሞ ሁለተኛ ቋንቋዬ ስለሆነ እንዳትፈርዱብኝ እና ፋሚሊ አሁን አገኘዋለሁ። ግን የሆነ ሳገኘው እያፈርኩ ነው። ምክንያቱም በሶሻል ሚዲያ ነበር መጀመሪያ ስናወራ የነበር ነው። በሶሻል ሚዲያ በጣም ነበር የምናወራውና አሁን በአካል ልንገናኝ ነው እና ተገናኝተን አንዳንድ ነገር እናወራለን ከሱ ጋር። አይ ዶንት ኖ ሜቢ ነፃ ፍሪ ለመሆን እየሞከርኩ ነውና ያለው ነገር እናንተም ከኔ ጋር ሆናችሁ ታይታላችሁና ፋሚሊ እንዳልኳችሁም ውጭ ሀገር ለመሄድ እያሰብኩኝ ስለሆነ እሱንም ልሰናበተውም በአካልም ላገኘው ነው የምመጣው ዛሬ። አይምን የመጣሁት ዛሬና ፋሚሊ እየመጣ ነው። የሰዓታችንም እየደረሰ ነውና ከሱ ጋር አንድ ላይ ሆነን አንዳንድ ነገር እናወራለንና ቤተሰብ በዚህ ልክ ብዙ ነበር የምናወራው ሶሻል ሚዲያ ላይና በዚህ ልክ አወራዋለሁ ኦር በዚህ ልክ በደንብ እናወራለን ብዬ አስቤያለሁ። ፋሚሊ እንዳልኳችሁ አሁን አይ ዶንት ኖ በሶሻል ሚዲያ የምታውቁት ሰውና በአካል ስታገኙት ትንሽ ያስፈራል መሰለኝና አሁን እየመጣ ነው። አይ ቲንክ ሰዓትም እየደረሰ ነውና ከእንግዲህ በአማርኛ ነው የምመጣላችሁ። ግን ከዛ በፊት ግን ትንሽ ትግርኛ ላውራ የትግርኛ እና ቤተሰብ ያው ካኸዚ ኣብዚ ቻናል እዚ በአማርኛ የክመጽኩም ቻናልና ንምዕባይ ንሓስብ ኣለኹ ተኸኢሉ ናሽናል ተተኸኢሉ ደግሞ ኢንተርናሽናል ንገብረና ፋሚሊ ብሓደ ኮይና ምሳኹም ቻስኹም ኣብ ጎንና ኹኑና ቤተሰብ ሎማዓንቲ ደግሞ ንኾነ ብሶሻል ሚዲያ ንፈልጦ ነበርኩ ፌመስ ዩቲዩበር ነገር በደንብ ብሶሻል ሚዲያ ንዋጋዕ ነርናና ንኡ የተግኒ ንኡ ሒዘልኩም የክመጽ ሎማዓንቲ ናብ ደገም ስለንኸድ ኣለኹ ናብ ውጪ ክሳናወቱ እውን ሃለኹም ዘስኝ ስዋ ያማልኔ ኦ ጋድ አንጨርስኩም ምንድነው እንዴ? ሰላማት ማይ ጋድ ባይ ዘ ዌይ አይ ዶንት ኖ ይሓሰኹ ወይ ካለለስ ነኾነ አይ ዶንት ኖ ፈሪሐ የነይኹና ተሰኪፈም ፕላስ ቤተሰብ ተሰኪፈና ቶሎ ለና ልቤ ትግርኛ ከዋገሞ እና ፋሚሊ ሰግኒ እንዴ ለሎ ነገር ካብ ሓደ ነዋገዕና ምስ ለሎ ነገር ስሙለ ብሓደ ኮይንኩም ሳናሪኦ ታኸዚ በአማርኛ ይክመጽኩም አን ሓፍትኩምና ፋሚሊ ይሽተን ግን ይፈርሕዩ አይኑ ገናዩ እና ንሽተን ብጣዕሚ ነፈርሕ ከምዚ ብሶሻል ሚዲያ ተፈልጦና በአካል ተግኒት ኣለኻ ዝሰብ ንሽተን የፍርሕዩ ሼክን ገብር ለኸይደ ይዘውና ቤተሰብ ለሎ ነገር ምሳና ኮይንኩም ረይወይኩም ሓድሽ ነገርም ነዩና ቤተሰብ ኦ ማይ ጋድ በጣም የተሰክፍ እና መጣ ሃይ እንደዚህ
ሰላም ነው? ደህና ነሽ? ደህና ነኝ። እንዴት ነህ? አለሽ? አለሁ። ቪዲዮ ይዤ ነበር የከፈትኩ። እንደዚህ ያለኝ ስለኝ ነበር። ፋሚሊ ሰላም ትላችኋለህ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንዴት ነህ? አለሽ? በአካል ለየት ትላለህ። እንደዚህ ረጅም ነህ እንዴ? ማይ ጋድ ረጅም እኮ ነሽ አንቺ። የበለጥሽ መሰለሽ? እዚህ ልውጣ? አሪፍ እዚህ ለጥሽ ተወሪ። አዎ ማለት እንደዚህ እንዳልል እንደዚህ አረንዳ ገቢ። እሺ ገና ነህ? ሶሻል ሚዲያ ላይ የማየው ሰውና እዚህ ጋር ማየው ሰው ይለያያል። አይ ነው ትንሽ ይከብዳል። አረ እዛ ላይ በጣም ታወሪያለሽ። አይ አፍሪካ አረ ቢዲ ዛሬ ቀልጣሽ ኮረሚሚ ነው እንዲጠራሽኝ። አይ ትንሽ ይከብዳል ሶሻል ሚዲያ የምታወራውና በአካል ስትገናኝ ደግሞ እንዴ ነው በካሜራ ሰው አግኝቼ አላውቅም። እኔ ነው ለመጀመሪያ ጊዜ ለየት ያደርገኛል ማለት ነው። ልታሳፍሪ አማርኛ አልችልም አላወራህም ያልሽኛ ነበር። ቆይ አንተ ትግርኛ በትግርኛ ሰላም በለኝ እንጂ ደህና ዲኻ? ደሃንዱ ከመይ ጽቡቅ ከመይ ዲኻ? ጽቡቅ ከመይ ዲኻ? ከመይ ነው ከመይ ይኸው ከመይ። ኧረ ጎበዝ ነህ በጣም ጎበዝ ይኻ ብጣዕሚ ህራይ ነው የቀኔል ላስለምዳለሁ ብለሽኝ ነው። በጣም ቀይ ነሽ ግን እውነት እኔ ራሴ እንደ ቀይ ነበር ማለት ጠቆቆርኩኝ ነው ካንቺ ጋር ሲሆን። አይ አንተ በፎቶ አንደኛ አጠር ትላለህ። ምን ጨምር ነው የመጣው? ኧረ ጭራሽ እንደው ሂድ ምናምን ጭራሽ ደግሞ ከኔ ጋር አንደኛ ጫማ ነው እንዲያረግሽ። አይ ነው አይታችኋል። ካሜራማን አሳይልኝ ጉዷን። ከኔ ጋር አንደኛ ጫማ አድርጋ መጣችን። ምን አስበህ ነው? አይ አንቺ ራስሽ ምን አስበሽ ነው? ብቻ በአካል ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። ግን በካሜራ ግን እንደዚህ ሰው ማግኘት ያሳፍራል። ያው የዩቲዩበር ነገር እንደዛ ነው። ያው እኔ አፈራለሁ። የሆነ ነገር ውስጥ ብገባ ደስ ይለኛል። እኔ ራሱ ባይዘው ሼክ እያደረኩኝ ነበር። አሁን ትንሽ ቀለል አለኝ እንጂ። ኧረ ተይ በእውነት አረፈድኩኝ እኔ። አዎ ትንሽ ግን ችግር የለውም እንችለዋለን። ከእንግዲህ እንደ ቶሎ ብለህ ትመጣለህ። አይ ምንድን ነው? ኧረ ምንም። እኔ እኮ አሁን የጠራው የሆነ ነገር ልነግርህ ነው። በዛው ምን በአካል እዚህ ጋር ነው ታዲያ የምናወራው? አይ እንሄዳለን። እሱማ ግን ሰፈሩ ደግሞ ንፋስ ደስ ይላል። አዎ በጣም ረጅም ስለሆነሽ ታያለሽ። ኧረ ምንም። እሺ የሆነ ቦታ እንቀመጥና ምነግርህ ነገር አለኝ። እኔም እናወራለን አንዳንድ ነገሮች አይመስልም? እሺ ደስ ይለኛል። እንዴ ግን በእናትህ አትፈር ማለት አይ እኔ አፍሬ ሳይሆን እንትን ነው ደነገጥኩኝ። ከዛ ጋር ሳይሽ የሆነ ታስፈሪያለሽ ስልሽ በሌላ ነገር ሳይሆን እንደዚህ በቪዲዮ የተያዘ ነገሮችን ልስት እችላለሁ ብዬ። ምንድን ነው የምትስተው? ኧረ አይ ቃላቶች ምናምን። ቆይ ስማ ቻት ላይ ስናወራ ማለት ነው በደንብ ነበር የምታወራ። በደንብ ነው የሚያወራው ፋሚሊ ማለት እንደውም እኔ ነው ዝም ብለው እንዲህ በዛና በዚህ ይለያያል። አይ ቻት ላይና እዚህ ጋር ይለያያል። ቻት እያሰብክ ነው የምትጽፈው። ያኛው አስበሽ ምናምን የሆነ አንድ ደቂቃ ቆይተሽ አስበሽ ምን ልበል ብለሽ ነው። ይሄ ግን እዚሁ ተናገር ንግር በቃ መቆየት ነገር የለም። እንዴት አየኸኝ በአካልና በፎቶ በቪዲዮ? አይ ነው ረጅም ነኝ ግን አይ አሪፍ ነው። አሪፍ ነው። ምን ነው አሪፍ? አሪፍ ነው። አሪፍ ነው። አሪፍ ነው ማለት በቃ አሪፍ ነሽ። ቀሽተሽ አመሰግናለሁ። ያን የለኝ በጣም ይቀን የለኝ ሰው ያን የለኝ ተልካ ምን እንደምትጠቃለህ ታለ ገንዘብ ሄይ እሺ ገንዘብ ሄይ ምን ማለት ነው? ገንዘብ ኪ ምን ማለት ነው? just like ምንም አይደል ምናምን ለማለት ነው። ኦኬ ገንዘብ ኪ አይ አሪፍ ነው እንዴ? አለማምዳለሁ ብለሽኛ ነበር። አለማምዳ ሐስቤ ነበር ግን አሁን ያሰብኩት ደግሞ እስኪ
ትንሽ ጊዜ ነው ያለኝና ምችል ከሆነ ካልሆነ ግን ቨርቹዋልም በቪዲዮ ኦንላይን እናደርገዋለን። አይመስልህም? ምንድን ነው አዲስ ነገር አለ? ነገር ነገር አዎ አሁን የምነግርህ ነገር አለና ምንድን ነው? እስኪ ቁጭ ብለን ብናወራ ይሻላል። ደስ ይለኛል ደግሞ እንደዚህ አንተም እያፈርክ ነውና የሆነ ነገር ጠጣ ብታወራ ምን ጠጣ? ትንሽ ትኩረት ይመጣልሃል። አዎ ሻይ ጠጣ። ሻይ ጠጣ እንዴ? እንትን ሶፍት ድሪንክ ለስላሳ ምናምን። ለስላሳ እሺ። ሚሪንዳ እሺ። ሶኒ ስጦታ ምን ይልሻል? የመጀመሪያ ቀን ሰው ሳገኝ ስጦታ መስጠት ነበር። አምጣልኝ። አላመጣም። ኦኬ ምንም እጄ ላይ ስጦታ የለም። ችግር የለውም። ማሰበት ናቀረሽ አንድ ነገር ነው። ስጦታ መስጠት ነበር። እሺ እንሂድ ነው። እሺ እንሂድ። እና አለው ደህና ነው። ምን ደህና ነው? እኔ እውነት ነው ስሰጥሽ ልቤና አሳልፌ ምንድን ነበር ያልሽ? አይ እሺ እነግርሃለሁ። ግን ምንድን ነው የሚያሳፍር? የሆነ ነገር ብለሽ ነበረ። ልሂድ ምን የሆነ ነገር ብቻለሽ። ያ አይ ነው እነግርሃለሁ። እሺ ደህና ነህ? ግን እኔ ደህና ነኝ። የሆነ ነገር እነግርሃለሁ። እስኪ እኮ ጨነቀኝ። እሺ እኔም ደህና ነኝ። እንደዚህ እኔን ደህና ነው እንደሚባለው? ኧረ እዛ ላይ ሶሻል ሚዲያ ላይ ጠይቀኝ። ታዲያ ኢንስታግራም ላይ በጣም ታወሪኝ ነበር እኮ። አትጠይቀኝም እንዴ? ደህና ነህ ወይ ስለ እኔ ደህና ነኝ። እሺ እንጂ ደህና ነሽ? አዎ እንደዛ ነው የሚባለው። እኔ ደህና እኔ ኮንፊደንስ የለኝም ባይዘው ከሴት ጋር ስቀመጥ ምናምን። ለመጀመሪያ ጊዜ ነው? ለመጀመሪያ ጊዜ አይደለም። እና ግን ያው እንትን ትያለሽ ምንድን ሼም ምናምን ነገር አለብኝ። ቅንድቡ ሰፊ ሰው ሼም አለበት ይባላል። እሱ ተጽዕኖ አሳድሮብኝ መሰለኝ። አይ ግን እንደዚህ አልጠበቅኩም ነበር። እዛ ላይ በጣም ነው የምታወራውና ይህንን ነገር እንደውም እኔ ነበር ያፈርኩት። እንዴት ነው ማወራህ? እንዴት ነው የመጀመሪያ ቀን አንቺ እኮ ነሽ አይደል እንትን ያልሽ ፎቶዎቼ ላይክ አደረግሽ። ሚስተር ታታ ነው እንዴ? የምሬን ነው ፋሚሊ። እሷ ናት መጀመሪያ ፎቶዎችን ላይክ ስታደርግ 2 ነው 3። ከዛ ጋብቻ አየኋት። ከዛ ምንድነው እንትን ነጥብ ነው እኔ ላይክ ሳደርግ እሱ ጭራሽ የኔ ገብቶ ኮሜንት ጻፍኩኝ። ከዛ ነጥብ ምንድነው ነጥብ ነጥብ ላኩላትና ፎሎ እንጂ ነሽ ያደረግሽ እንዳትክጂ አትድም። እውነት ነው ፎሎ አደረገችኝ። እኔ ፎሎ ባቃተስኩ። እሺ ከዛ ምንድነው አሁን ኤክስፕሌን የምታብራራው? አይ አይደለም አይናፋር መሆኔን ለመግለጽ። እሺ እኔስ አሁን ልንገርህ። አውቃለሁ ለመጀመሪያ ጊዜ ነው የተገናኘ ነውና አሁን ሰርፕራይዝ ነው የሚባለው። ለድንገት ነገር ነው ምነግርና ለንቃች እንዴ ነገርኝ እንዴ ምንሽ ነው የኔን ስልክ እንዴ አንቺ እያዝነጠነጠኝ ነው የሆነ ነገር ካልነካው ነው። እሺ በቃ ልንገርህ። እንዴ አይ ወደ ውጭ ሀገር ልሄድ ነው። ወዴት? ካናዳ። መቼ? በቃ በጣም በቅርብ እሄዳለሁ። ለዛ ነው እንዴ የምታናግሪኝ? ሰልሽ ላገኘ ያልሽ እንደዛ ነው? አዎ ልሳናለት ላገኘህም ያው በአካልም ብንተዋወቅ አሪፍ ነው ብዬ ነው ከመሄድ በፊት። አይ እኔ እኮ እንትን ገና ሳላገኝሽ ነው። ዛሬ አግኝተሽኝ በዚህ በስ አንድ ሳምንት ነው አይኖርም? አይ እሱን እንኳን በቃ በጣም በቅርብ ብለን እንያዘው። በቅርብ ነው የሚሄደውና አይሻልም ሳላገኝ ከመሄድ? ስለዚህ ሁሉንም ነገር ላውራሽ አሁን ስልሽ ያ ደስ ይለኛል። እንዴ ምንድነው? እኔ በዚህ ልክ ወንድ ያፍራል ብዬ አላስብኩም። አይ አፍሬ አይደለም። እሱ ምንድነው? መነጽር ማድረግ ትወጃለሽ? አዎ እኔ አጥቼ እንዲ ውሃ ብቻ እኮ ነው ያልሻቸው። ለምንድን ነው እኔ ብዙ ምን ለስላሳ ምናምን ወይ ሻይ ሚሪንዳ ባላችን እኮ ነው ሰው ሲገናኙ ሚሪንዳ ነበር የሚላት። አይራ እኔ ድሮ በጣም ስለጠጣሁኝ አሁን በቅቶኛል። እኔ ለማስኮር ነው እንዴ መጣሽ? እሺ ምን ነበር የምትነግረኝ? አሰብ እኔ
አይ አንቺ እኮ ነሽ እነግርሃለሁ ያልሽ። ይኸው ነገርኩህ አይደል? እንደምንሄድ ነበር የምነግርህ የፈለግ ምንድን ነው በጣም የምትወጂው ነገር? ያንቺን የሚያስደስትሽ ነገር ምንድን ነው? የሚያስደስተኝ ነገር ያው ሰው ማስደሰት ደስ ይለኛል። ሰው ማስደሰት ነው የሚያስደስትሽ? አዎ የሰው ደስታ ካየሁኝ እኔም ደስ ይለኛል። በጣም ደስተኛ ሆናለሁ። እኔ ደግሞ ደስ የሚለኝ አንቺ አሁን ለምሳሌ እኔ ደስታ ያስደስትሽም ያስደስትሻል? ያስደስተኛል። እሺ በመቼ ነው የምትሄጂው? ምንድን ነው? ኧረ እሺ ይያስሽ መቼ ነው የምትሄጂው? አይ ሲሪየስ? አይ በቅርብ ነው የምሄደው። ማራዘማችን ትስም ምን ምክንያት አገኝ ማለት ለምን ስልሽ ሆነ ቢያንስ ባገኝሽ ደስ ይለኛል። ለቀን 3 ቀን ከዚህ በኋላ ባገኝሽ ደስ ይለኛል። እኔም እኮ ደስ ይለኝ ነበር ግን ያለኝ ታይም በጣም ታይት ነውና ስለዚህ አይ ቲንክ ቀደም ብለን ብንገናኝ አሪፍ ነበር። ቢያንስ ስጦታ ባመጣ ደስ ይለኝ ነበር። ማለት ከዚህ በኋላ ሳታገኝኝ ከሄድሽ በጣም ይደብረኛል። ማለት ቢያንስ ማስታወሻ ነገር። አይ ሰው እኮ በቃ አታስታውሰውም አይደል? ዋናው ማሰብህ ነው። ግን እኔም አንደኛ አሁን ለአንተ ማግኘት የፈለግበት ነገር አንደኛ በቃ በአካል ብንገናኝ አሪፍ ነው ብዬ ነው። ሁለተኛ ደግሞ ማድነቅ እፈልጋለሁ። አንተ ገባ አሁን ቪዲዮዎችን በደንብ ነው የማያቸው፣ በደንብ እከታተልሃለሁ እና ለሴት ልጅ ያለህን ክብር በእውነት በጣም ሳላደንቅ አላልፍም። ማለት ለሩታ የምታደርገው ነገር ለሩታ ብለህ ከሰዎች ጋር የምትጣላው ነገር በጣም ትክክለኛ ሀቅ ነገር ነው ያስከው አንተ ገባ። ግን አንዳንድ ነገሮች ደግሞ በንግግር ቢፈቱ ያው በንግግር ቢፈቱ ላይ ቴብል ላይ ቁጭ ብለህ በንግግር ቢፈቱ አሪፍ ነው እላለሁ። አይ ነው አንተ ሀቅ ነገር ነው የያዝከው፣ ግን ቢያንስ ሁሉም ነገር ለሁሉም ሰው ስታስረዳ ደግሞ ትንሽ ረጋ ብለህ ፖይንት አይዲያህን እኮ ይገባኛል። ማለት ሴት ልጅ እንደዛ መደረግ የለባትም ነው የምትለው። ለሴት ልጅ ክብር ያስፈልጋል። በሩታ ሳይድ ሆነ የምታደርገው ነገር ሁሉ በጣም ነው ማደንቅህ። እውነቴ ነው። ይህን ነገር ቀጥልበት። አንዳንዴ ሳስበው ኔክስት የምትመጣ ሴት እድለኛ ነች። ይህንን ደግሞ እንዳትኮራም እንደዚህ ስለ አሽኮሮ መሳለብኝ እኮ ይጣል። አይ የምሬ ነው። እኔ ለሴት ልጅ ክብር ያለው ወንድ በጣም ይመቸኛል። ባጭሩ ትክክል ነገርም ስለሆነ ነው። ገባ? ሴት ልጅ ትከበራለች። ሴት ልጅ እናት ነች፣ እህትም ነች፣ ብዙ ነገር ነች እና መከበር አለባት ብዬ ነው የማስበው። አንተም ዘ ሴም ቲንግ ነው የምታደርገው እና ይህንን ሳላደንቅ አላልፍም እና ይህንን ቀጥልበት። ብቻ ግን ትንሽ ረጋ ብለህ እንዳትጣላ። አይ አንዳንዴ ኦፍ ትሆናለህና እና ልትሄጂ ነው? አዎ ልሄድ ነው፣ ግን ይህንንም ልነግርህ ስለፈለግኩኝ ነው። ቀጥልበት። አይ ነገሮችንም በዲስኬሽን ቢፈቱ አሪፍ ነው ይላሉ። አስለምድሃለሁ ብለሽ ትግርኛ አስለምድሃለሁ፣ ኦንላይንም ቢሆን አስለምድሃለሁ። ኦንላይን እኮ እንደ አካል ታውቂያለሽ። አይ ነው አይሆንም። ኤኒዌይስ ብቻሽን ነው የምትሄጂው? አዎ ብቻዬን። ሰው አለ እዛ ጓደኛ ምናምን? እዛ አይ ፋሚሊ አለ ስልሽ ጓደኛ ምናምን አለ? ገና አዲስ እንደ አዲስ ነው የምደምደው ኢንቫይሮንመንት እዛ ነው። ያው ኦንላይን እየደወልክኝ አንተም ታስለምደኛለህ። እኩል እንለምደዋለን። ልታስደብሪኝ ነው የጠራሽ? አይ አይደለም። ምን ሆነ ነው? አይ አስደብሪኝ። በመጀመሪያ ቀን ልሄድ ነው ላገኘ እኮ አይባልም ታውቂያለሽ። ዝም ብዬ መሄድ ነበረብኝ ሳላገኝ።
አይ ሳታገኝ ብትሄጂ ሞር ይደብረኝ ነበር። ግን ደግሞ መሄድሽ እንትን ብሎኛል፣ ከፍቶኝ። ያው ትንሽ ጊዜ ነው የቀረኝ። በእርግጥ ግን ነገሮችን አንዳንድ ጨርሳቸው ጉዳዮች አሉና ለዛ ታይም አላገኝም ብዬ ነውና ትንሽ ጊዜ ካገኙ ድጋሚ ለማግኘት እሞክራለሁ። ትንሽ ስለራስሽ ንገሪኝ። ምንድን ነው ማወቅ የፈለገው እንዴ? ምንድን ነው ነገር? አይ ትንሽ አንዳንድ ነገሮች ይነገራል አይደል? እንደዚህ ተብሎ ይነገራል። እሺ ወይን ይባላል። አዩ ይባላል። የመቀሌ ልጅ የመቀለ። እኔ ደግሞ የታጅራ ልጅ ነኝ። አውቃለሁ። ስላንተ በደንብ አጣርቻለሁ። አሁን ስራ ላይ ነሽ ወይስ? አዎ ስራ እሰራለሁ። እኔም ስራ እሰራለሁ። አሪፍ ነው። አይ ነው አውቃለሁ። እንዴት ነው ሁሉም ነገር ነው? በተረፈ ደህና ነህ? ደህና ነኝ። እሺ ሶ በቃ የሆነ ጊዜ አልሰጠሽኝ አይነት ስሜት ነው የሚሰማኝ። ምን አይነት ጊዜ? ጓደኛ አይሰልሽ? እኔ አሁን ሴት ጓደኛ ብዙ የለኝም እና እንዳንቺ ደግሞ እንደዚህ ያወራሁት ያለው ሰው እና ሳይሽም የችኮረም ግራ እየገባኝ ነው። አራዩ ምንሆናል እያልኩኝ ነው። በጣም እየተወዘጋገብኩኝ ነው። ኖርማል አይደለም። በአካል ስታገኝ ግብግብ አደረግሽ። የምርህ ነው? አደውይልኝ። ኧረ እደውላለሁ። ቪዲዮ ኮልም እናወራለን። እሺ እንዳልኩ ከዛ በፊትም ለማግኘት ሞክራለሁ እና እዩዬ አሁን ልሄድ ነው። ሌላ ቀጠሮ አለኝና ትሰኘኛለህ? ከማን ነው የቀጠርሽ? አይ ሌላ ሰው አለ ስልህ፣ አይ ነው ሌላ በስራ ጉዳይ ማገኘው ሰው አለኝ። ትንሽ አቆይ። አይ ልሂድ፣ ሰዓቱም ሄዶ መሰለኝ። ይኸው 10 እየደወለ ነው እሱ። ማን ነው? በስራ ማገኘው ሰው አለ እንዴ? ምን ነው አሁን ትንሽ አሰኘኝ